ሐና ልጅ ከእግዚአብሔር መቀበል ትፈልጋለች። ሁለት መሰረታዊ ነገር ይናገራል። እግዚአብሔር ቃል የሌለው ሰው ውሃ የሌለው ደመና ነው። ሰዎች እንደሰከራችሁ ሊቆጥሯችሁ ይችላል። ካላችሁበት በርድ፣ ካላችሁ ጩኸት፣ ውስጣችሁ ካለው ከሚሰማችሁ ሐዘን ከእግዚአብሔር ለመቀበል በምታደርጉት ከእግዚአብሔር ውጭ ተስፋ እንደሌላችሁ በምታስቡት ጉዳይ ላይ ሰዎች እናንተን በሌላ አንግል ሊረዷችሁ ይችላል። በጣም ለክርስቲያን ወሳኝና መሰረታዊ ነገር ምንድነው ሲባል የጌታ የእግዚአብሔር አምላካችን ጸጋና ሰላም ለእናንተ ይሁን። በመላው ዓለም እንዲሁም በኢትዮጵያ ውስጥ የምትገኙ ቅዱሳን ሁሉ እንዲሁም የእግዚአብሔር በረከት ቤተክርስቲያን ቅዱሳን የሆናችሁ አምላክ የእግዚአብሔር ጸጋና ሰላም ለእናንተ ይሁን። ዛሬ እንግዲህ አንድ የከበረ የእግዚአብሔርን ሐሳብ ይዤ አብረን እንድንካፈል የጌታን ጸጋ እንድንካፈል ፈልጋለሁ። አምላክ የእግዚአብሔር ይባርካችሁ። እንግዲህ ይህም ምንድነው እሱ በአንደኛ ሳሙኤል መጽሐፍ ምዕራፍ 3 ላይ ያለውን ሐሳብ አነብና በዚህ ሐሳብ ላይ በዚህ ክፍል ላይ ጥቂት እንነጋገራለን። እግዚአብሔር አምላክ የተመሰገነ ይሁን። ቃሉን ላከፈወሳቸው ከመከራ ሁሉ አዳናቸው ይላል እግዚአብሔር ቃልና እስኪ እግዚአብሔር ወደሚናገረን ነገር ለመሄድ አብረን እንጸልይ። ጻድቅና የተፈራ ዘላለም አምላካችን እግዚአብሔር እናመሰግናለን። ልትናገረን ለሰሚ ሁሉ ማስተዋልና ጥበብ የምትሰጥ ቃልን ብርሃን በሕይወታችን ላይ የምታበራ የአባቶቻችን አምላክ አንተ ነህና ተባረክ። በጌታ በኢየሱስ ክርስቶስ ስም ማለዳ አዲስ ታማኝነትህ ብዙ ነውና በኢየሱስ ስም አዲስን ነገር በጆሮአችን በልባችን ውስጥ እንድታስቀምጥ እንዲሁ እግዚአብሔር የዘላለም አምላክ ሆይ በጎነትን ታደርግልን ዘንድ ጸልያለሁ። የሚሰሙ ሁሉ በኢየሱስ ስም በዚህ ቃል ውስጥ ብርሃንና ጸጋ ይለቀቅላቸው። ሁሉ ላንተ ክብር ይሁን። ይህንን የማይወድ ክፉ የዲያብሎስ ሥራ ሁሉ የታሰረ ይሁን በኢየሱስ ስም አሜን። እንግዲህ የእግዚአብሔር ቃል በዚህ በአንደኛ ሳሙኤል መጽሐፍ ምዕራፍ 3 ላይ እንደዚህ ይላል። ብላቴናውም ሳሙኤል ከኤሊ በታች ሆኖ እግዚአብሔርን ያገለግል ነበር። በዚያም ዘመን የእግዚአብሔር ቃል ብርቅ ነበር፣ ራእይም አይታይም ነበር። ዓይኖቹም ከመድከማቸው የተነሳ ማየት የተሳናቸው ኤሊ አንድ ሌሊት በስፍራው ተኝቶ ነበር። ሳሙኤልም ደግሞ የእግዚአብሔር ታቦት ባለበት በዚያ ቤተ መቅደስ ውስጥ ተኝቶ ነበር። የእግዚአብሔር መብራት ገና አልጠፋም ነበር። እግዚአብሔር ሳሙኤልን ጠራው። ሳሙኤልም እንሆኝ አለ። ኤሊ ግን እኔ እንሆኝ ጠራኸኝ አለው። ኤሊ ግን እኔ አልጠራውም፣ ተመልሰህ ተኛ አለው። እርሱም ሄዶ ተኛ ይላል። ደግሞም እግዚአብሔር ሳሙኤል ብሎ ጠራው። ሳሙኤልም ተነሳና ወደ ኤሊ ሄደ። እነሆ የጠራኸኝ አለ። ኤሊም መልሶ ልጄ ሆይ እኔ አልጠራውም፣ ተመልሰህ ተኛ አለው። በዚያን ጊዜ ሳሙኤል እግዚአብሔርን አላወቀም ነበር፣ የእግዚአብሔርም ቃል ገና አልተገለጠለትም ነበር። እግዚአብሔር ሳሙኤልን ለሶስተኛ ጊዜ ጠራው። ሳሙኤልም ተነስቶ ወደ ኤሊ በመሄድ እነሆኝ የጠራኸኝ አለው። ኤሊ በዚያ ጊዜ ብላቴናውን ይጠራ የነበረው እግዚአብሔር መሆኑን ተረዳ። ከዚያም ኤሊ ሳሙኤል ሂድና ተኛ፣ ከእንግዲህ ቢጠራህ እግዚአብሔር ሆይ ባሪያ ይሰማልና ተናገር በል አለው። እንግዲህ እዚህ ክፍል ላይ ይህ የአንደኛ ሳሙኤል መጽሐፍ ምዕራፍ 3 ነው። ስለ ሳሙኤል እና ስለ እግዚአብሔር ቤት እንዲሁ ደግሞ በእግዚአብሔር ቤት ውስጥ ስለሚያገለግሉ በወቅቱ ስለነበሩ ካህናትና የእግዚአብሔር ቤት አገልጋዮች ጋር የተያያዘ ነው ይሄ ታሪክ። ሳሙኤል የሚባል አንድ ብላቴና እድሜው ገና ለጋ የሆነ ብላቴና እንመለከታለን። እንዲሁ ደግሞ ኤሊ አለ፣ የእግዚአብሔር ቤት ካህን ሆኖ የሚያገለግል መሪ ሆኖ የሚያገለግል አለ፣ ቤተ መቅደስ አለ። ስለዚህ በዚህ ስፍራ ላይ አንድ የሆነ ነገር እግዚአብሔር ሊጨርስ እንዲሁ ደግሞ አንድ አዲስ ስርዓት ሊያመጣ ያለበትን ሁኔታ እንመለከታለን። ብላቴናው ሳሙኤል ከኤሊ በታች ሆኖ እግዚአብሔርን ያገለግል ነበር። በዚያም ዘመን የእግዚአብሔር ቃል ብርቅ ነበር፣ ራእይም አይታይም ነበር ይላል። ይህ በጣም
የዚህ ክፍል መሰረታዊው ነገር ይመስለኛልና እግዚአብሔር አንድ ፋይል ሊዘጋ እንዲሁ ደግሞ አንድ ሌላ አዲስ ምዕራፍ ሊከፍት ያለ ይመስላል። ሐሳቡንም ስንረዳው እንግዲህ በዚህ ስፍራ ላይ እንደምትመለከቱት ሳሙኤል የሃና ልጅ ነው። እንደምታዩት ሳሙኤልን ሃና በብዙ ምጥ በእግዚአብሔር ፊት እንደምታውቁት አንደኛ ሳሙኤል መጽሐፍ ምዕራፍ 5 እግዚአብሔርም የሃናን ማህፀን ዘግቶት ነበር ይላል። እግዚአብሔርም የሃናን ማህፀን ዘግቶት ነበር። እሷም ጣውንት አላት፣ ፍናና የምትባል ጣውንት አላት። የአንድ ባል ሚስቶች ናቸው ሁለቱም። ስለዚህ ሃና ልጅ ስለሌላት በየጊዜው በእግዚአብሔር ፊት ልጅ ስጠኝ የሚል ውስጧ ትልቅ ጩኸት አለ። ባል ቢኖራትም እንዲሁ ልጅን የሚሰጥ ራሱ እግዚአብሔር እንደሆነ የተረዳች ሴት ናት። ስለዚህ ሁል ጊዜ በእግዚአብሔር ፊት በእግዚአብሔር ላይ በመደገፍ ልጅን መስጠት የሚችል እግዚአብሔር እንደሆነ እጅግ አብዝታ ወደ እግዚአብሔር የምትጮህ ልጅን መስጠት የሚችል ራሱ እግዚአብሔር እንደሆነ የተረዳች ሴት ናት። ስለዚህ ጣውንቷ ስታበሳጫት እንደምታውቁት በየዓመቱ በምትወልድበት ጊዜ እንዲሁ ደግሞ በየዓመቱ ባላቸው ህልቃና ወደ ሴሎ ይዟቸው ለምስጋና ለአምልኮ ይሄዱ ነበር። በዛ ሁሉ ውስጥ ሃና ደስተኛ አልነበረችም። ሃና ልጅ ከእግዚአብሔር መቀበል ትፈልጋለች። ልጅ ደግሞ እንደምታውቁት መሰረታዊ ነገር ነው። ስለዚህ ይህች ሴት እጅግ በጣም ብዙ ትጮሃለች እና ኢቭን አገልጋይ እንኳን እስኪ ሰናከል ድረስ በእግዚአብሔር ፊት በጣም ትጮህ ነበር። ስለዚህ እንደምታውቁት አንደኛ ሳሙኤል መጽሐፍ ምዕራፍ 1 ቁጥር 15-14 አካባቢ ሃና የመጨረሻ ሰው ሁሉ ተደስቶ በሴሎ ከበሉ ከጠጡ በኋላ እሷ ግን በእግዚአብሔር ፊት በመቅደስ ውስጥ ተንበርክካ እያነበነበች ከንፈሯን እያንቀሳቀሰች አምራ ትጸልይ ነበር። ኤሊም አይቷት ሆናል፣ አንቺ ሴት ስካርሽ እስከመቼ ነው? ስካርሽን ካንቺ አርቂያል። አንዳንድ ጊዜ በህይወታችን ውስጥ ከባድ የውስጥ ጩኸት ሲኖር ሰዎች ያንን አንደርስታንድ ላያረጉ ይችላሉ። ምናልባት በዚህ አጋጣሚ በእንዲህ አይነት ህይወት ውስጥ ያላችሁ ሰዎች እንደሰከራችሁ ሊቆጥሯችሁ ይችላል። ካላችሁበት በርደን፣ ካላችሁ ጩኸት፣ ውስጣችሁ ካለው ከሚሰማችሁ ሐዘን ከእግዚአብሔር ለመቀበል በምታደርጉት ከእግዚአብሔር ውጪ ተስፋ እንደሌላችሁ በምታስቡት ጉዳይ ላይ ሰዎች እናንተን በሌላ አንግል ሊረዷችሁ ይችላል። ነገር ግን በዚህ መካከል ልባችሁ እንድትጠብቁ እግዚአብሔር ፊት የጮሃችሁበት ነገር መልስ እንዳለው ከሃና ህይወት መማር ትችላላችሁ። ስለዚህ ልባችሁን በዚህ እውነት እንድታጸኑ ፍለጋችሁን እንድትቀጥሉ እግዚአብሔር የጀመረውን በፊቱ እንድትጮሁ የፈለገውን ነገር ምላሽ እንዳለው በዚህ አጋጣሚ ልነግራችሁ ፈልጋለሁ። ወደ ሐሳቤ ስመጣ በዛ ሰዓት ምን አላት? አንቺ ሴት ስካርሽ እስከመቼ ነው? ስካርሽን ካንቺ አርቂ ያለ እኔ አለች። ልቧ ያዘነባት ሴት ነኝ እንጂ ሰከርኩ ሴት አይደለሁም ብላ በምትመልስበት ጊዜ ኤሊ እንዳለ እግዚአብሔር የለመንሽውን ይስጥሻል። ሃናም ተነሳች ይላል። ከዛን ቀን ጀምሮ ላታዘን ወደ ቤቷ ተመለሰች፣ ታጠበች፣ ልብሷን ወጠች። ሐዘንም ከዛን ቀን ጀምሮ ወደ ሃና ህይወት አልተመለሰም። መጽሐፍ ቅዱስ ላይ የሐዘን መንፈስ እጅግ ጥልቅና ከባድ እንደሆነ ይናገራል። ስለዚህ ልክ ከኤሊ አፍ የወጣው ቃል የሃናን ህይወት፣ የሃናን ማንነት፣ የሃናን ዓለም ፈወሰው። ስለዚህ ይህ በእንዲህ አይነት ከ14 ዓመት በኋላ የተጮኸን ጩኸት እግዚአብሔር የመለሰላት ሴት ነች። ግን እግዚአብሔር ሲመልስላት ከሃና የሚጠበቅ ነገር ነበር። ሃና እንዲህ ነው ያለችው፣ ብትሰጠኝ መልሼ እሰጥሃለሁ አለች። በዛ ሰዓት እግዚአብሔር ልጁን ሰጣት። እንግዲህ ሳሙኤል በምን የተገኘ ነው? በስዕለት የተገኘ። ለእግዚአብሔር ተሳለች፣ እግዚአብሔርም ሰጣት። ስለዚህ ልክ እንዳደገና ጡት እንደጣለ አምጥታ በእግዚአብሔር ፊት ለኤሊ ሰጠችው ይላል። ለኤሊ ሰጠችው፣ የተሳለችውን ስለት ፈጸመች። ሃናም ለእግዚአብሔር ልጁን ሰጥታ ወደ ቤቷ ሄደች፣ ለኤሊ አስረክባ ሄደች። እንግዲህ ሳሙኤል በእግዚአብሔር ቤት ውስጥ በመቅደስ ውስጥ ገና እግዚአብሔር ቤት እሳቱ ወይም መብራቱ ሳይጠፋ በታቦቱ አጠገብ ተኝቶ ነበር። በዛ ሰዓት አንድ የሆነ የተበላሸ የተቋረጠ የእግዚአብሔር ዓለም ህይወት አለ። ዛሬ በህይወታችሁ መንፈስ ቅዱስ ተቋርጦ
ቢሆን ማለት መንፈስ ቅዱስ በውስጣችን እንዳለ አምናለሁ። ነገር ግን ከእግዚአብሔር መንፈስ ጋር ኮሙኒኬት የሌላችሁ ድምፁ የጠፋባችሁ የእግዚአብሔር ሐሳብ በእናንተ ሕይወት ውስጥ እያለ ነገር ግን ከድምፁ ዓለም የጠፋችሁ ሰዎች ትኖሩ ይሆን ወይ? እዚህ ቦታ ላይ ምንድነው እያለ ያለ? ብላቴናው ለእግዚአብሔር ከተሰጠ በኋላ ሳሙኤል በኤሊ ፊት ሆኖ እግዚአብሔርን ያገለግል ነበርና ሁለት መሰረታዊ ነገር ይናገራል። በጣም ለክርስቲያን ወሳኝና መሰረታዊ ነገር ምንድነው ሲባል የእግዚአብሔር ቃል አይገለጥም ነበር፣ ራእይም አይታይም ኦር የለም ይላል። አያችሁ፣ የክርስትና መሰረቱ የእግዚአብሔር ቃል ነው። የእግዚአብሔር ቃል የሌለው ሰው ውሃ የሌለው ደመና ነው። የእግዚአብሔር ቃል የሌለው ሰው ከእግዚአብሔር ጋር ኮሙኒኬት የሚያደርግበት ወይ የለም ማለት ነው። የእግዚአብሔር ቃል የሌለው ሰው በምንም አይነት መልኩ ከእግዚአብሔር ሐሳብ ጋር መግባባት አይችልም። ስለዚህ ለዚህ ነው ሰይጣን ብዙ ጊዜ አተኩሮ የሚሰራው ሰዎች የእግዚአብሔርን ቃል እንዳይማሩ ብሎም እንዳይረዱ አንደርስታንድ እንዳያደርጉት የእግዚአብሔርን ቃል በሕይወታቸው ላይ ምን እንዳያደርጉ እንዳይገልጡ